በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱና በምህረቱ የጠበቀን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም ስሟ በላይ በአፈ መላእክት በደቂቀ አዳም በካለ ፍጥረት ስሟ የተመሰገነ ይሁን። ሶስቱ የነፍስ መጠጊያዎች በሚል መነሻ ቃል እንማማራለን። ቃሉን እንግዲህ ቅዱሳን አባቶቻችን በመጻሕፍት ጽፈውልን እናገኛለን። እንግዲህ ነፍሳችን ወደ እግዚአብሔር እንዴት መጠጋት እንዳለባት፣ ከእግዚአብሔር እንዴት መድረስ እንዳለባት፣ እግዚአብሔርን እንዴት ማግኘት እንዳለባት የምናይበትና ወደ እግዚአብሔር እንዴት መቅረብ እንዳለብን የሚናገር ክፍል ነው። ሶስቱ የነፍስ መጠጊያዎች ይላል። እንግዲህ ሶስት ፍሬ ሐሳቦች ናቸው። እነዚህን ነገሮች ሁሉ አንስተን እናያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚህ መካከል ላይ ሶስቱ የነፍስ መጠጊያዎች ላይ ከሚለው መካከል አንደኛው ልብን ከክፉ ነገር መጠበቅ ነው የሚለው። እንግዲህ ልብን ከክፉ ነገር መጠበቅ ነው። መጽሐፍ ቅዱስ ልብን እንዴት አድርገን መጠበቅ፣ ልባችን ዋናው ነው። ተመልከቱ። ልብ ካላየ ዓይን አያይም የሚባል ብሂል አበው አለ። አባቶቻችን እናቶቻችን ልብ ካላየ ዓይን አያይም፣ ዓይን ቢያይ እንኳን ልብ ነው ዋናው። ተመልከቱ። ስለዚህ ቅዱስ ዳዊትም ይህንን ተመልክቶ ምን ብሎ ተናግሯል? አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ንጹህ ልብ ፍጠርልኝ ብሏል። ለሁላችንም ንጹህ ልብ ይፍጠርልን። ስለዚህ ልብን ከክፉ ነገር ሁሉ መጠበቅ ነው ይላል ቅዱስ ዳዊት። ይህንን አይቶ ይህንን ተረድቶ ንጹህ ልብ ፍጠርልኝ ነው ያለ። አሁን እንደ አዲስ የሚፈጠርለት ሆኖ አይደለም፣ እንደ አዲስ እንዲወለድለት ወይም እንደ አዲስ ፈጥሮ እንዲሰጠው እግዚአብሔርን ፈልጎ አይደለም። ይህን ያለበት ምክንያት ልቡናው በኃጢአት የቆሸሸ ልቡናው በክፉ ነገር የተጎሳቆለበት ሰው ንጹህ ልብ እንዲፈጠርለት ማለት ልቡናው ክፉ ነገር እንዳያስብ፣ ልቡናው እግዚአብሔርን እንዲያስብ ማድረግን ነው። ቅዱስ ዳዊት ወደ እግዚአብሔር የጸለየው ጸሎት ወደ እግዚአብሔር ያመለከተበት ምክንያት እግዚአብሔርን እያሰበ በፍጹም ቀራንዮንና ቀራንዮ መስቀሉ ስር የነበሩ ቅዱስ ዮሐንስና ድንግል ማርያምን እንድናስብ ንጹህ ልብ ፍጠርልኝ ብሏል ቅዱስ ዳዊት። እና አባቶቻችን ደግሞ በዜና አበው በተባለው መጽሐፍ ላይ ሶስቱ የነፍስ መጠጊያዎች ብለው አስተምረውናል። ልብን ከክፉ ነገር መጠበቅ እንደሆነ በመጽሐፍ ቅዱስም እንዳየነው እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀ ልብህን ጠብቅ ይላል። ከሁሉ አጥብቀ ምናችን ጠብቀ ምንክን ጠብቃለህ? ልብህን። ዋናው ልብ ነው። ልብህን ከጠበቅከው ሌላውን ልብህ ይጠብቀዋል። ተመልከቱ። ልብ መልካም ነገር ነው። ተመልከቱ። ዓይን ቢያይ ተመልከቱ፣ ዓይን ቢያይ ልብ ካላይ አይሆንም። ስለዚህ ዋናው ማን ነው ካላችሁ ልብ ነው። ልብ ሲያይ ዓይን ያያል። ልብ ሲሰማ ጆሮ ይሰማል። ልብ ሲናገር አንደበት ይናገራል። ልብ ሲያሸት አፍንጫ ያሸታል። ይህ ሁሉ የሚሆነው በምንድን ነው ካላችሁ ልብ ነው። ልብ የእስትንፋስ፣ ልብ የህይወት ሁሉ መጀመሪያ ነው። ስለዚህ አጥብቀ ልብን ጠብቅ፣ የህይወት መውጫ ከእርሱ ነውና፣ የህይወታችን መመላለሻ፣ የሰላማችን ራስ። ልባችን ንጹህ ከሆነ ማንነታችን ሁሉ ንጹህ ይሆናል። ልብህን አጥብቀ ጠብቅ ነው የሚለው። አሁን ልቦናችን እየተበተነ ነው። ቤተክርስቲያን እንማራለን፣ እናስቀድሳለን፣ እንጸልያለን። እየጸለይን ሁሉ ልባችን ከጸሎቱ ጋር አይደለም። ዝም ብለን እናነባዋለን እንጂ ጸሎቱን ጆሮአችን መስማት አለበት። ፊደሉን ቃለ እግዚአብሔሩን በጆሮአችን መስማት አለብን ማለት ነው። ስለዚህ ጸሎት ማለት እኮ ይሄ የሚሰማው ነው። በጆሮ የሚሰማ የምናገረውን ነገር በጆሮ መስማት፣ ያ ነው ጸሎት ማለት። ስለዚህ ልባችን አጥብቀን ልንጠብቅ ይገባል ማለት ነው። ስለዚህ ጸሎቱም ሆነ ምንም ሆነ ስለዚህ የህይወት መውጫ፣ የህይወት መንቀሳቀሻ፣ ህይወታችን ይዘን የምንንቀሳቀስበት ቃለ እግዚአብሔር የምናገር ሁሉ ነገር በልብ ነው የሚሆነው። ያለ ልብ አይሆንም። ስለዚህ ልብ ካላየ ዓይን አያይም ይላሉ አባቶቻችን። እንዲያው ቤላበው ዓይን ካላየ ልብ ካላየ ዓይን አያይም ይባላል። ስለዚህ ዓይነ ልቦናችን እግዚአብሔር አምላካችን ያብራልን። ብናነበው የማይያዘን ለምን ይመስላችኋል? ልቦናችን ስለተበተነብን ነው። ቤተክርስቲያን ስንጸልይ በጸሎት ጊዜ በቆምን ጊዜ የሰኞን ውዳሴ ማርያም እየደገምን ከዓርብ ደርሰን እንገኛለን። ተመልከቱ። የዓርብን ዳዊት እየደገምን ዛሬ ቀኑ ዓርብ ሆኖ ከሆነ የቅዳሜን ዳዊት እየጸለይን እንገኛለን። ለምንድን ነው? ልቦናችን ከኛ ጋር የለም። ልቦናችን ተበትኖብናል። እንዴ
ስለዚህ ልቦናችን ብሩህ ያደርግልን። እንግዲህ በመጽሐፍ ቅዱስ ስንመለከት ዋናው ልብ ነው። ተመልከቱ፣ የህይወት መውጫ፣ የህይወት መመላለሻ፣ የህይወት መሰረት ምንድነው ካልን ልብ ነው። ስለዚህ አይነ ልቦናችን እግዚአብሔር አምላካችን ያብራል። ስለዚህ ሶስተኛው የመጀመሪያው ሶስቱ የነፍስ መጠጊያዎች የሚለው ላይ ልብን ከክፉ ነገር መጠበቅ ነውና አይነ ልቦናችን እግዚአብሔር አምላካችን ያብራልን። ሌላውና ሁለተኛው ደግሞ እንደምታውቁት በጾምና በጸሎት መትጋት ነው። ተመልከቱ፣ በጾምና በጸሎት መትጋት። ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገሪያችን ናት። በጣም የሚገርም እኮ ነው። ከእግዚአብሔር ጋር የምንነጋገርባት ረቂቅ ቋንቋችን ከምድር እስከ ሰማይ ድረስ የተዘረጋች የቆመ መሰላል። ተመልከቱ፣ የማይቋረጥ የማይሰበር መሰላል ምንድነው ካላችሁ እርሱ ጸሎት ነው። ጸሎት ነው። እኔ በጣም ይገርመኛል እኮ በፈለግነው ሰዓት ላይ ተነስተን ስንጸልይ እግዚአብሔር እናገኘዋለን። የምድር ባለስልጣናት ቢሆኑ 5 ሰዓት ተኩል ቀጥሮን ከሆነ 5 ደቂቃ አሳልፈን ከሄድን አናገኘውም። እግዚአብሔር ግን በፈለግነው ሰዓት ስንጸልይ፣ በፈለግነው ሰዓት ስንጮህ፣ በፈለግነው ሰዓት ወደ እግዚአብሔር ስናለቅስ፣ ስናነባ፣ ስንጸልይ ጸሎታችን ሁሉ እግዚአብሔር ይቀበላል። ተመልከቱ፣ እንባችን ያያል እግዚአብሔር። ስለዚህ በጾምና በጸሎት መትጋት ነው አንዱ የነፍስ መጠጊያ። በጸሎት መትጋት፣ በጾም መትጋት ነው። ስለዚህ ይህንን ተመልክቶ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እንደምታዩት እንዲህ ይላል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ፣ ይሰጣችኋል። አያችሁ፣ ይሰጣችኋል፣ ታገኛላችሁ። ግን ምን አድርጓል? አምናችሁ ጸልዩ። አምነን መጸለይ እንዳለብን ነው እዚህ ላይ ማየት ያለብን። አምነን መጸለይ እንዳለብን። ማንን አምነን? እግዚአብሔርን አምነን። ጸሎቴን ይሰማኛል፣ አዎ ጸሎቴን ያይልኛል፣ እንባዬን ያያል፣ ጩኸቴን ይሰማል ብለን አምነን የጸለይነው ነገር ሁሉ በጸሎታችን ልክ በሰፈርነው መስፈርት ይሰፈርልናል። ስለዚህ በጸሎት በጾምና በጸሎት ምን አድርጓል? አምናችሁ መጸለይ መትጋት እንዳለብን፣ በጸሎት መትጋት እንዳለብን፣ በጾም መትጋት እንዳለብን። ስለዚህ እግዚአብሔር ስንጸልይ ከእግዚአብሔር ጋር እየተነጋገርን መሆኑን ማስታወስ ወይንም መርሳት የለብንም። ቀደም መጀመሪያ ላይ እንደተናገርኩት ልብን መጠበቅ ነው። አሁን ይሄ ልብን መጠበቅ የሁሉ መስፈርት ነው። ስንጸልይ ልባችን መጠበቅ እንዳለብን፣ ስናስቀድስ ልባችን መጠበቅ እንዳለብን፣ ወንጌል ሲነገር ልቦናችን አይነ ልቦናችን መጠበቅ እንዳለብን። እንዲያውም ምን ይላል መሰላችሁ? ጥበበኛው ሰሎሞን መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ እቀብ ገሪከ ሶበ ተሐውር ውስተ ቤተ እግዚአብሔር፣ ወደ ቤተ እግዚአብሔር በሄድክ ጊዜ እግረ ልቦናህን ጠብቅ ይላል። ያያችሁ፣ ልቦና እግር አለው፣ ይሄዳል፣ ይበራል፣ ክንፍ አለው፣ ይበራል፣ ይከንፋል፣ ይሄዳል። ስለዚህ እግረ ልቦናህን ጠብቅ። ይኸው እኛ በእግራችን እንደምንበር፣ እንደምንሮጥ፣ እንደምንንቀሳቀስ ሁሉ ልቦናችን ደግሞ ከእግር የበለጠ ክንፍ አለው፣ ይበራል። ቤተ እግዚአብሔር እያለን ከቤታችን ሆነን እኮ ስራ የምንሰራ ሰዎች እንኖራለን። ትምህርት እየተማርን እያለን ሌላ ቦታ ሄደን ቆይተን የምንመጣ፣ ትራንስፖርት የማያስፈልገው ተመልከቱ፣ ክንፍ ያለው ልብ ነው። ስለዚህ ያንን ልቦናህን ጠብቀው ነው እያለ ያለና ልቦናችን ከጠበቅን ጸሎታችን የሚሰማን ነው። ልቦናችን ስንጠብቅ ጸሎታችን ይሰማል። ስለዚህ መትጋት እንዳለብን አምነን የጸለይነውን ጸሎት ባመንነው ልክ በሰፈርነው መስፈርት እንደሚሰጠን ነው እየተናገረ ያለው ይሄ። ስለዚህ በጾምና በጸሎት መትጋት አንዱ የነፍስ መጠጊያ ነው። ነፍሳችን የምትጠጋበት አንዱ ጸሎት ነው፣ ስግደት ነው፣ ጾም ነው። እነዚህ ነገሮች ናቸው። ስለዚህ በጾምና በጸሎት መትጋት ሁለተኛው ነው። ሶስተኛው ደግሞ መታመኛህ እግዚአብሔር መሆኑን ማወቅ። መታመኛዬ፣ አምባዬ፣ መጠጊያዬ እግዚአብሔር መሆኑን ማወቅ። አንድ ሰው፣ አንድ ክርስቲያን እግዚአብሔር መታመኛው፣ መጠጊያው መሆኑን ካወቀ ያ ሰው የሚነካው የሚያገኘው መከራ የለም። አዎ መታመኛ አምባዬ መጠጊያዬ እግዚአብሔር ነው በል። እንደማን? እንደ ቅዱስ ዳዊት መዝሙር 22 ላይ እግዚአብሔር እረኛዬ ነው፣ በለመለመ መስክ ምን ይለኛል? ያሰማራኛል፣ የሚያሳጣኝ አንዳችም ነገር የለም ነው የሚለው። አንዳችም ነገር የለም የሚያሳጣኝ። ከእግዚአብሔር ጋር ስንሆን እግዚአብሔር ከኛ ጋር ይሆናል። አዎ
ተፈስሑ ጻድቃን በእግዚአብሔር። ጻድቃን በእግዚአብሔር ምንድናቸው? ደስተኞች ናቸው። ከማን ጋር ስለሆኑ? ከእግዚአብሔር ጋር ስለሆኑ። እግዚአብሔር ደግሞ ከነርሱ ጋር ስለሆኑ ጻድቃን ሁሉ ጊዜ ደስተኞች ናቸው። እኛ እኮ ደስታችን ያጣን እኮ የደስታ ባለቤት እግዚአብሔርን ከኛ ጋር ስላላደረግነው ነው። በኃጢአት ስላራቅነው እኮ ነው እግዚአብሔርን ደስተኞች የማንሆነው። ስለዚህ መታመኛ እግዚአብሔር መሆኑን ማወቅና መረዳት እነዚህ ነገሮች። ስለዚህ እግዚአብሔር መታመኛዬ ነው፣ መጠጊያዬ ነው፣ በለመለመ መስክ ያሰማራኛል። አዎ ተመልከቱ፣ የለመለመች መስክ የተባለችው ቤተ ክርስቲያን ናት። የጠራ ውሃ ንጹህ ሳር ያበላኛል፣ ያጠጣኛል፣ እነሆ ስጋውና ደሙን ይሰጠኛል። አዎ በቤተ ክርስቲያን እኖራለሁ፣ የሚያሳጣኝ አንዳችም ነገር የለም። ወንጌሉን እማራለሁ፣ ምስጢሩን አገኛለሁ፣ ሁሉን ነገር አገኛለሁ። ስለዚህ በለመለመ መስክ በቤተ ክርስቲያን ያኖረኛል፣ ያሰማራኛል፣ ለዘላለምም በዚያች ቤት ጸንቼ እኖራለሁ እያለው ቅዱስ ዳዊት የተናገረበት ይህንን ነውና የነፍስ መጠጊያ 3 ናቸው። አንደኛው ልብን ከክፉ ነገር መጠበቅ ነው። ሁለተኛው ደግሞ በጾምና በጸሎት መትጋት ነው። ሶስተኛው መታመኛዬ እግዚአብሔር ነው ብሎ ማመን ወይንም መረዳት መሆኑን ማወቅ አለብን። እንግዲህ ይህንን ያህል ካየን ሁላችሁም በያላችሁበት ራሳችሁን ማየት ነው። ልቦና የት ነው ያለ? ስትጸልዩ ልቦናችሁ አይበተንም? ጸሎት ላይ መቆማችሁን የምትረሱ ሰዎች የላችሁም? ምን እየደገማችሁ ምን እየጸለያችሁ እንደሆነ መሆኑን የረሳችሁ ሰዎች የምትረሱ ሰዎች የላችሁም? ልቦናችን ስለተበተነ ነውና አይነ ልቦናችን እግዚአብሔር አምላካችን ያብራልን። ይህን ያህል ከተናገርኩ 3 ነገሮችን ልናገር። ሰይጣን ሰውን የሚዋጋበት ወይንም ሰውን የሚያስትበት 3 ነገሮች ናቸው ይላል። 3 ነገሮች ናቸው ሰውን የሚያስትበት፣ ሰውን የሚጥልበት ሰይጣን 3 ነገሮች ናቸው። አንደኛው ይላል፣ አንደኛው መርሳት ነው። እንደ መርሳት ያለ ክፉ ቫይረስ የለም። ተመልከቱ፣ መርሳት፣ የክርስቶስን መከራ መርሳት፣ የድንግል ማርያምን ስደት መርሳት። አዎ